ጋር የኔ የሚለው $150 የሚለው $1.5 ነው ማለት ነው። 5800 ኮይን ያለው $150 ነው። የተለያዩ ጌሞችን እንጫወታለን። በዛ ጌም ምክንያት እያንዳንዱ ዲቴልስ ዩዘር ኔማችን እንሞላለን። ፕሮፋይል አሟሉ ይላል። እዚህ ጋር ዩዘር ኔም አለ። እያንዳንዱ ሁሉን ነገር ሊንክ ማይ ጉግል አካውንታችንን ሊንክ ስናደርግ አስ እንደ ገስት ነው የገባሁ ነው የሚለኝ። ሊንክ ማድረግ አለብን። ይህንን እያንዳንዱን ከእንትን ስንለው ሊንክ ካደረግን ሁሉም ፕሮፋይላችን ይሟላል ማለት ነው። እያንዳንዱ ዲቴል የሆነ እስከ ዊዝድሮዋል ድረስ እናያለን። ሰላም ቤተሰብ እንዴት ናችሁ? ይህ ሞሌ ቲፕ ነው። ቪዲዮ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩት። በዚህ ቪዲዮ ደግሞ የምናየው ዛሬ በአፕሊኬሽን የምንተገብረው የኦንላይን ስራ አይነት ነው የምናየው። በአፕሊኬሽን ከሬጅስትሬሽን ጀምሮ እስከ ዊዝድሮዋል ሜትድ ድረስ ያለውን እያንዳንዱን አንድም ስኪፕ ሳታደርጉ ከመጀመሪያው እስከ መጨረሻው ድረስ መግቢያው ላይ እንዳሳያችሁ ከመጀመሪያው እስከ መጨረሻው ድረስ እያንዳንዱን ዲቴል መረጃ ካያችሁት እንዴት ፐርፎርም እናደርጋለን፣ እንዴት ታስኮቹን እንሰራለን፣ እንዲሁም እንዴት እንተገብረዋለን፣ ሬጅስተር እንዴት እናደርጋለን፣ እያንዳንዱ ስቴፕ ባይ ስቴፕ ጋይድ አለ። ሙሉ ቪዲዮውን ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ አንድም ስኪፕ ሳታደርጉ እስከ መጨረሻው ድረስ እያያችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩት። እያንዳንዱ ዲቴል መረጃ በዚህ ቪዲዮ ላይ ታገኛላችሁ እና እንዲሁም ለኪስ የሚሆን በዚህ ክረምት ውስጥ ልትሰሩት የሚችሉት የአይነት ስራ በዚህ ክረምት ውስጥ እንዴት ገንዘብ እንዴት ማግኘት እንችላለን የሚለውን እያንዳንዱ ስቴፕ ባይ ስቴፕ ከመጀመሪያው እስከ መጨረሻው ድረስ እናያለን። ቪዲዮ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቻናሉ ሰብስክራይብ እያደረጋችሁ ጀምሩት። ይመቻችሁ። ፒስ። ቀጥታ ወደ ቪዲዮ እንሄዳለን። አፕሊኬሽኑን ፕሌይ ስቶር፣ አፕ ስቶር እንዲሁም ጉግል ክሮም ላይ ማግኘት እንችላለን። ቀጥታ ሄድን አሁን ሰርች ባሩ ላይ እንሄድና በፕሌይ ስቶር ላይ ነው። በፕሌይ ስቶር ሰርች ባሩ ላይ እንሄድና ዊካሽ ብለን ሰርች እናደርጋለን። አፕሊኬሽኑ እንደዚህ ሰርች ስናደርገው እኔ ጋር ኦፕን ነው የሚለው የሚመጣው። ሁሉ ነገር እንትን ስላልኩት እየሰራሁበትም ስለሆነ እየተጠቀምኩበት ስለሆነ እኔ ጋር ኦፕን የሚል ነው የሚመጣ። እናንተ ጋር ግን ኢንስቶል ይላል። ኢንስቶል ታደርጉና ከጨረሳችሁ በኋላ ኦፕን። አፕሊኬሽኑ ኢንተርፌሱ ይህን ይመስላል። ሬቱ ራሱ በምናይበት ጊዜ ሪቪው ስናይ 4.6 አለው። እዚህ ጋር እንደምታዩት 4.6 ሪቪው አለው። 4.6 እዚህ ጋር ምልክት ያደረኩበት ዳውንሎድ ከ1 ሚሊዮን በላይ ዳውንሎድ አለው። እነዚህን በምናይበት ጊዜ ሁሉ ሰው እየተጠቀመበት ያለው አፕሊኬሽን ስለሆነ ሬቱን በምናይበት ጊዜ እዚህ ጋር የተሰጡ ኮሜንቶቹ ምናምን በምናይበት ጊዜ የሚመስላል ኮሜንቱ። ኦፕን እንለውና ቀጥታ ወደ እንዴት እንሰራዋለን፣ በምን አይነት መንገድ ዊዝድሮዋል እናደርጋለን እስከ መጨረሻው ድረስ አንድም ስኪፕ ሳታደርጉ እስከ መጨረሻው ድረስ ካያችሁት እያንዳንዱ ዲቴል መረጃ እያንዳንዱን ነግራችኋለሁ። እዚህ ጋር የኔ የሚለው $150 የሚለው $1.5 ነው ማለት ነው። 5800 ኮይን ያለው $150 ነው። የተለያዩ ጌሞችን እንጫወታለን። በዛ ጌም ምክንያት እያንዳንዱ ዲቴል ስናይ የኔ አሁን እያንዳንዱ እዚህ ጋር ዩዘር ኔማችን እንሞላለን። ፕሮፋይል አሟሉ ይላል። እዚህ ጋር ዩዘር ኔም አለ። እያንዳንዱ ሁሉን ነገር ሊንክ ማይ ጉግል አካውንታችንን ሊንክ ስናደርግ እዚህ ታች ያለችዋ እዚህ ጋር ያለችዋ ሊንክ የወር ጉግል አካውንት የምትላለች ይችኛዋ ቦታ እነዚህን ሊንክ ስናደርጋቸው እያንዳንዱን የሚሰጠን እያንዳንዱ አለ። ዩ አር ሳይንድ አስ እንደ ገስት ነው የገባሁ ነው የሚለኝ። ሊንክ ማድረግ አለብን። ይህንን እያንዳንዱን ከእንትን ስንለው ሊንክ ካደረግን ሁሉም ፕሮፋይላችን ይሟላል ማለት ነው። እያንዳንዱ ዲቴል የሆነ እስከ ዊዝድሮዋል ድረስ እናያለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እያንዳንዱን ጌሞችን በምናይበት ጊዜ እዚህ ጋር $3.7 አለ። እዚህ ጋር $94.32 አለ። እያንዳንዱን እዚህ ጋር $38.59 አለ። ዲቴል በምናይበት ጊዜ እነዚህን $38፣ $52፣ $117 እያንዳንዱን ዲቴል ስናየው ይህን ይመስላል። ሁሉንም ጌሞችን በምንጫወትበት ጊዜ እንደዚህ እየተጫወትን ማለት እንችላለን። ምሳሌ የመጀመሪያውን ስናይ $3.7 አለ። እነዚህን ይህን አፕሊኬሽን ኢንስቶል እናደርገውና አጠቃላይ አርን 18483 ኮይን ይሰጠናል። እሱን ቼንጅ እያደረግን ወደ እንትኑ ማየት እንችላለን። አሁን ሪዋርድ የመጀመሪያው ዋናውና ወሳኙ ነገር ካሻውት ነው። ካሻውቱ እናያለን። ሪዋርድ አለ፣ ሄልፕ አለ፣ ሪፈር እንደ እርን አለ። ሪፈር አይዲ ሪፈር እያደረጋችሁ መጠቀም ትችላላችሁ። ዩዘር ኢንቫይት ኮድ አለ። እነዚህን እየተጠቀምን ማየት እንችላለን። ካሻውት ሪኩዌስት ፔመንት ይላል። ቹዝ ሜቶድ ቱ ዊዝድሮዋል ዩር አርኒንግ ዋንስ ዩ አር ሬዲ ስክሮል ቱ ይላል።
እያንዳንዱ በምናይበት ጊዜ ብዙ አይነት ዊዝድሮዋል ሜትዶች አሉ። በጣም ብዙ አይነት ዊዝድሮዋል ሜትዶች አሉ። ፔፓል አለ፣ ቪዛ አለ፣ አማዞን አለ፣ አፕል አለ፣ ኔትፍሊክስ እያንዳንዱ ስቲም እያንዳንዱ በምናይበት ጊዜ በጣም ብዙ ዊዝድሮዋል ሜትዶች አሉ። ከእነዚህ ውስጥ በፔፓል ወይም በቪዛ እስኪ ቼክ እናደርገው። በቪዛ ቼክ ስናደርገው 25,000 ኮይን መድረስ አለብን ወይም $5 መድረስ አለብን። ይሄ የምታዩት አረንጓዴ ይሆናል። እዚህ ጋር ያለው የቪዛ የሚለው ቪዛ ካርድ የሚለው አረንጓዴ ይሆናል። $5 መቼ $5 ስንሞላ አረንጓዴ ይሆናል ማለት ነው። እያንዳንዱ እንድትሄዱን በቪዛ 5,000 $10 ማውጣት እንችላለን። $15 እያንዳንዱ እናየዋለን። በፔፓል ደግሞ $5 ተመሳሳይ ነው። ከኦልሞስት ከቪዛ እንትን ጋር ተመሳሳይ ነው። በአማዞንም ማውጣት እንችላለን። በጊፍት ካርድ በአማዞን ጊፍት ካርድ $5 $10 እያንዳንዱ የቹዝ ካርድ ዊዝን ዘ ፐርፎርም አማውንት ክሊክ ዚት ኮንቲኒው ሪኩዌስት ፔመንቱን ለመጠየቅ ያላችሁትን አስገቡና መጠየቅ ትችላላችሁ ነው የሚለው። እዚህ ጋም ዩዘር ቾይዝ በኢትዮጵያ የትም ሀገር ሆናችሁ ይሄንን እንትን መስራት ትችላላችሁ ወይም መጫወት ትችላላችሁ። ቪዲዮ እንዳያችሁት ይህን ይመስላል። ቻናሉን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንደዚህ አይነት ጽድት ያሉ የኦንላይን ቲፖች እንደውም ኢንከም ገንዘብ ልናገኝባቸው የሚችላቸውን መረጃዎቹን እያንዳንዱ ዲቴል መረጃዎች እንድታገኙ ቻናሉን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ይመቻችሁ። ፒስ